ስለጓጓን ተፈጥሯዊ ዑደት መቀየር አንችል። በደቦ በጩኸት የሚፈጠር ነገር ከእንግዲህ በኋላ ማስተናገድ ትዕግስታችን አልቋል። ሁሉም ስርዓት ጠብቆ ይሄዳል። በስርዓት እንመልሳለን። ያን የማይጠብቅ ከሆነ በተለመደው መንገድ እናስተካክለዋለን ማለት ነው። 10 ዓመት መውለድ ያልቻለች እናት ብትጸንስ 10 ዓመት ቆይቻለሁና 9 ወር አልታገስም በ3 ወር ልጅ ይሁን ብትል ልጅ አሁን 10 ወር ትቆይ 15 ዓመት ትቆይ ያቺ እናት ከጸነሰች በኋላ 9 ወር መጠበቅ ግዴታ ነው። ተፈጥሮ ነው። አሁን ደቡብ አካባቢ ያለውን ነገር መንግስት የህዝብን ጥያቄ በክብር ተቀብሏል። ደህዴን የሚባለው ክልሉን የሚያስተዳድረው ድርጅትም ጥያቄውን ተቀብሎ በህግ እየመረመረ ይገኛል። ደህዴን የመጨረሻ ውጤቱን እስከሚያሳውቅ ምርጫ ቦርድ ዝግጅቱን እስከሚያሳውቅ በደቡብ ክልል ውስጥ ክልል ለመሆን የጠየቃቸው ህዝቦች በከፍተኛ ትዕግስት እንድትጠብቁን በዚሁ አጋጣሚ ጥሪ ያቀርባል። ከህጋዊ መንገድ ውጪ ምንም አይነት ሙከራ ቢደረግ ሶማሌ እንደሆነው ደቡብ ይሆናል። በኢትዮጵያ አንድነት የሚደራደር መንግስት የለም። ጥንቃቄ ያስፈልጋል። ተቀብለናል፣ በትዕግስት መጠበቅ። አንቀበልም ሲባል በህጋዊ መንገድ እናስተካክለዋል። በዚህ መንገድ ቢታይ ጥሩ